ስፖርት ሲጀምሩ በሰውነት ውስጥ ትክክለኛ የሚከሰተው ነገር ምን እንደሆነ ያውቃሉ? በመልኩ ወይም በአቋሙ ብቻ አይደለም፣ በጡንቻ ላይ፣ በአእምሮ ላይ፣ በልብ ላይ እና በህይወቱ ላይ ሁሉ ለውጥ ማምጣት ይችላሉ። ስፖርት ለአእምሮ እንደ አስተማሚ መድኃኒት ነው። እውነቱን ለመናገር ስፖርት የሚያደርገውን ሁሉ ለጤና የሚያደርግ መድኃኒት ቢኖር ከሁሉም በላይ ውድ መድኃኒት ይሆናል። እንግዲህ ስፖርት ለምን እንዲህ ጠቃሚ ነው? ዛሬ በትክክል ይህንን እናያለን። ሰላም፣ እንዴት ናችሁ የቻናሌ ቤተሰቦች? ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ተባበሩን። ቻናላችን እየታየ አይደለም ቪዲዮአችን። ዛሬ ስፖርት እንደ ኪስቶን ሃቢት the power of habit መጽሐፍ ውስጥ ቻርልስ ዱሪን ኪስቶን ሃቢት የሚለው ልምዶችን ይናገራል። እነዚህ ልምዶች በህይወት ላይ ለውጥ የሚያመጡ ናቸው። ስፖርት ከነዚህ ውስጥ አንዱ ነው። ስፖርት ሲጀምሩ ዲሲፕሊን ይጨምራል፣ ኃይልን ይጨምራል፣ ትኩረቱን ያሻሽላል፣ በራስ መተማመኑን ይጨምራል። ስፖርት ለአእምሮ ያለው ጥቅም ስፖርት ሲሰሩ ሰውነታችን አስፈላጊ ኬሚካሎችን ያመነጫል። እነዚህ ኬሚካሎች ዶፓሚን፣ ሴትሮም እና ኢንዶርፊን ይባላሉ፣ ወይም ብሬን ድራይቭ ኒውትሮኒክ ፋክት የሚባሉ ያመነጫል። እነዚህ ደግሞ ጭንቀትን መቀነስ፣ ደስታን በመጨመር፣ እንቅልፍን በማሻሻል፣ ትምህርትን እና የማስታወስ ችሎታን በማሻሻል ከፍተኛውን ድርሻ ይወጣሉ። ስፖርት ሲሰሩ ዶፓሚን ይጨምራል። ይህም እርስዎ እንዲሰሩ ያነሳሳል። ከስፖርት በኋላም የሚሰማው ኃይል እና መነሳሳት ይህ ነው። ሶስተኛው በአካል ላይ የሚያመጣው ለውጥ ነው። ስፖርት በተደጋጋሚ ሲሰሩ ሰዎች የሚዘነጉት እንቅስቃሴ በቀጥታ ክብደትን አይቀንስም። ስፖርት መስራት ጡንቻን ይገነባል። ጡንቻ በውስጡ ማይቶኮንድሪያ አለው። ማይቶኮንድሪያ ቀጭን ኃይለኛ ፕላንት የሚመስል በሴል ውስጥ ያለ ነው። ይሄ ደግሞ ስብን ለማቃጠል ፕሮቲን ኃይል እንዲያመነጭ ያደርጋል። ከ6 እስከ 8 ሳምንት በኋላ ቋሚ የአካል ብቃት እንቅስቃሴ ከሰሩ ማይቶኮንድሪያ በ50% ያድጋል። ይህ ማለት የተሻለ ኃይል ወይም ኤነርጂ፣ የተሻለ ብርታትና ጥንካሬ፣ አነስተኛ ድካም እንዲሰማዎት ያደርጋል። ከአንድ ወር በኋላ ጡንቻዎች ጠንካራ ይሆናሉ። ትልቅ ለውጥ ባይታይም ጥንካሬ ይሰማሃል በሰውነት ውስጥ። በእረፍት ሰዓትም ጡንቻዎች ብዙ ካሎሪ ያቃጥላሉ። ከፋት ይልቅ በእረፍት ሰዓት ብዙ ካሎሪን ያቃጥላሉ። ስድስተኛ ከ6 ወር በኋላ ቋሚ እንቅስቃሴ ወይም ስፖርት ካርዲዮ ኤክሰርሳይዝን ከተሰራ VO2 ማክስ ወይም በ20% ሊጨምር ይችላል። VO ማክስ እንዴት ኦክሲጅን ሰውነታችን እንደሚጠቀም የሚለካ ነው። ትልቅ VO ማክስ ማለት በፍጥነት መሮጥ፣ ረጅም ሰዓት መሮጥ እና አነስተኛ ድካም ይሰማል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጉትን እንዳትረሱ። 1 ማይል በ10 ደቂቃ ከሮጣችሁ 20% ለውጥ አለ ማለት ነው። 1.2 ማይል ፐርሰንት በ10 ደቂቃ ወይም 1 ማይል በ8 ደቂቃ ከሮጣችሁ it is massive improvement አሪፍ ለውጥ አለ ማለት። ልባችሁ ጠንካራና በመጠኑ እያደገ ነው። ጠንካራ ልብ ብዙ ደም ይረጫል፣ የልብ በሽታንና የልብ ጥቃትን ይቀንሳል፣ ብዙ ስራ ያለ ድካም እንድትሰሩ ይረዳል። እንቅስቃሴ በአጠቃላይ የህይወት ሞተራችሁን ያጠነክራል። እንቅልፍ፣ ጭንቀትና በራስ መተማመን እንቅስቃሴ ወይም ስፖርት እንቅልፍን ያሳድጋል። የመኝታችን ሁኔታ ለምን? ምክንያቱም ጭንቀትን ይቀንሳል፣ ድብርትን ይቀንሳል። ሬዚስታንስ ባዮሎጂካል ክሎክ ወይም ሰርካዲያን ሪትም የምንለው የመረጋጋት ሆርሞን እንዲረቀቅ ያደርጋል። የተሻለ መኝታ ማለት ደግሞ የተሻለ ስሜት፣ የተሻለ ምርታማነት፣ ጥሩ ጤና ማለት ነው። በቂ እንቅልፍ የምናገኝ ከሆነ ወደ ራስ መተማመን ስንመጣ እንቅስቃሴ ስንሰራ ከበፊቱ የሚታይ ለውጥ ይፈጠራል። በራስ መኩራት ትጀምራለህ። ልክ እንደዚህ ይሰማል። ለራሴ ጥሩ ነገር ማድረግ እችላለሁ። ለብቻህ በራስ መተማመን ትገነባለህ። አካልህ ለውጥ ሲያመጣ ስታይ ኮንፊደንስህ ጣራ ይነካል። አብዛኛው ሰው እንቅስቃሴ ሙሉ ለሙሉ ማይንድ ሴትን ይቀይራል ይላሉ። እነዚህ ሴንስ ኦፍ ወርዝ ወይም ለራስ ዋጋ መስጠት፣ ሜንታል ስትሬንግዝ አእምሮዊ ጥንካሬ፣ ካሬጅ ወይም ድፍረት፣ ሰልፍ ሬስፔክት ራስን ማክበር፣ እነዚህ አካልን ለውጥ ሲያመጣ አብረው የሚመጡ ናቸው። አጠቃላይ እንቅስቃሴ ከጀመራችሁ እና ከሰራችሁ አእምሯችሁ ሻርፕ ወይም ብሩህ ይሆናል። ልባችሁ ጠንካራ እየሆነ ይመጣል። ጡንቻችሁም ጠንካራ ኃይለኛ እየሆነ ይመጣል። መኝታችሁ ይስተካከላል። ስሜታችሁ ያድጋል። በራስ መተማመናችሁም ያድጋል። በሳምንት 3 ሰዓት በቋሚነት በመስራት ቃል በቃል የምነግርህ ረጅም ጊዜ ትኖራለህ፣ ደስተኛ ሆነ ትኖራለህ። እንቅስቃሴ ስትታይ ቆንጆ ብቻ ሆነ መታየት አይደለም፣ ኃይለኛ ትሆናለህ። በአካልም በአእምሮም ጠንካራ ትሆናለህ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ሙሉ ቪዲዮውን ገብታችሁን ማየት ይኖርባችኋል።
ስፖርት ሲጀምሩ በሰውነት ውስጥ ትክክለኛ የሚከሰተው ነገር ምን እንደሆነ ያውቃሉ? በመልኩ ወይም በአቋሙ ብቻ አይደለም፣ በጡንቻ ላይ፣ በአእምሮ ላይ፣ በልብ ላይ እና በህይወቱ ላይ ሁሉ ለውጥ ማምጣት ይችላሉ። ስፖርት ለአእምሮ እንደ አስተማሚ መድኃኒት ነው። እውነቱን ለመናገር ስፖርት የሚያደርገውን ሁሉ ለጤና የሚያደርግ መድኃኒት ቢኖር ከሁሉም በላይ ውድ መድኃኒት ይሆናል። እንግዲህ ስፖርት ለምን እንዲህ ጠቃሚ ነው? ዛሬ በትክክል ይህንን እናያለን። ሰላም፣ እንዴት ናችሁ የቻናል ቤተሰቦች? ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ተባበሩን። ቻናላችን እየታየ አይደለም ቪዲዮአችን። ዛሬ ስፖርት እንደ ኪስቶን ሃቢት the power of habit መጽሐፍ ውስጥ ቻርልስ ዱሪን ኪስቶን ሃቢት የሚለው ልምዶችን ይናገራል። እነዚህ ልምዶች በህይወት ላይ ለውጥ የሚያመጡ ናቸው። ስፖርት ከነዚህ ውስጥ አንዱ ነው። ስፖርት ሲጀምሩ ዲሲፕሊን ይጨምራል፣ ኃይልን ይጨምራል፣ ትኩረቱን ያሻሽላል፣ በራስ መተማመኑን ይጨምራል። ስፖርት ለአእምሮ ያለው ጥቅም ስፖርት ሲሰሩ ሰውነታችን አስፈላጊ ኬሚካሎችን ያመነጫል። እነዚህ ኬሚካሎች ዶፓሚን፣ ሴትሮም እና ኢንዶርፊን ይባላል፣ ወይም ብሬን ድራይቭ ኒውትሮኒክ ፋክት የሚባሉ ያመነጫል። እነዚህ ደግሞ ጭንቀትን መቀነስ፣ ደስታን በመጨመር፣ እንቅልፍን በማሻሻል፣ ትምህርትን እና የማስታወስ ችሎታን በማሻሻል ከፍተኛውን ድርሻ ይወጣሉ። ስፖርት ሲሰሩ ዶፓሚን ይጨምራል። ይህም እርስዎ እንዲሰሩ ያነሳሳል። ከስፖርት በኋላም የሚሰማው ኃይል እና መነሳሳት ይህ ነው። ሶስተኛው በአካል ላይ የሚያመጣው ለውጥ ነው። ስፖርት በተደጋጋሚ ሲሰሩ ሰዎች የሚዘነጉት እንቅስቃሴ በቀጥታ ክብደትን አይቀንስም። ስፖርት መስራት ጡንቻን ይገነባል። ጡንቻ በውስጡ ማይቶኮንድሪያ አለው። ማይቶኮንድሪያ ቀጭን ኃይለኛ ፕላንት የሚመስል በሴል ውስጥ ያለ ነው። ይሄ ደግሞ ስብን ለማቃጠል ፕሮቲን ኃይል እንዲያመነጭ ያደርጋል። ከ6 እስከ 8 ሳምንት በኋላ ቋሚ የአካል ብቃት እንቅስቃሴ ከሰሩ ማይቶኮንድሪያ በ50% ያድጋል። ይህ ማለት የተሻለ ኃይል ወይም ኤነርጂ፣ የተሻለ ብርታትና ጥንካሬ፣ አነስተኛ ድካም እንዲሰማዎት ያደርጋል። ከአንድ ወር በኋላ ጡንቻዎች ጠንካራ ይሆናሉ። ትልቅ ለውጥ ባይታይም ጥንካሬ ይሰማሃል በሰውነት ውስጥ። በእረፍት ሰዓትም ጡንቻዎች ብዙ ካሎሪ ያቃጥላሉ። ከፋት ይልቅ በእረፍት ሰዓት ብዙ ካሎሪን ያቃጥላሉ። ስድስተኛ ከ6 ወር በኋላ ቋሚ እንቅስቃሴ ወይም ስፖርት ካርዲዮ ኤክሰርሳይዝን ከተሰራ VO2 ማክስ ወይም በ20% ሊጨምር ይችላል። VO ማክስ እንዴት ኦክሲጅን ሰውነታችን እንደሚጠቀም የሚለካ ነው። ትልቅ VO ማክስ ማለት በፍጥነት መሮጥ፣ ረጅም ሰዓት መሮጥ እና አነስተኛ ድካም ይሰማል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጉትን እንዳትረሱ። 1 ማይል በ10 ደቂቃ ከሮጣችሁ 20% ለውጥ አለ ማለት ነው። 1.2 ማይል ፐርሰንት በ10 ደቂቃ ወይም 1 ማይል በ8 ደቂቃ ከሮጣችሁ it is massive improvement አሪፍ ለውጥ አለ ማለት። ልባችሁ ጠንካራና በመጠኑ እያደገ ነው። ጠንካራ ልብ ብዙ ደም ይረጫል፣ የልብ በሽታንና የልብ ጥቃትን ይቀንሳል፣ ብዙ ስራ ያለ ድካም እንድትሰሩ ይረዳል። እንቅስቃሴ በአጠቃላይ የህይወት ሞተራችሁን ያጠነክራል። እንቅልፍ፣ ጭንቀትና በራስ መተማመን እንቅስቃሴ ወይም ስፖርት እንቅልፍን ያሳድጋል። የመኝታችን ሁኔታ ለምን? ምክንያቱም ጭንቀትን ይቀንሳል፣ ድብርትን ይቀንሳል። ሬዚስታንስ ባዮሎጂካል ክሎክ ወይም ሰርካዲያን ሪትም የምንለው የመረጋጋት ሆርሞን እንዲረቀቅ ያደርጋል። የተሻለ መኝታ ማለት ደግሞ የተሻለ ስሜት፣ የተሻለ ምርታማነት፣ ጥሩ ጤና ማለት ነው። በቂ እንቅልፍ የምናገኝ ከሆነ ወደ ራስ መተማመን ስንመጣ እንቅስቃሴ ስንሰራ ከበፊቱ የሚታይ ለውጥ ይፈጠራል። በራስ መኩራት ትጀምራለህ። ልክ እንደዚህ ይሰማል። ለራሴ ጥሩ ነገር ማድረግ እችላለሁ። ለብቻህ በራስ መተማመን ትገነባለህ። አካልህ ለውጥ ሲያመጣ ስታይ ኮንፊደንስህ ጣራ ይነካል። አብዛኛው ሰው እንቅስቃሴ ሙሉ ለሙሉ ማይንድ ሴትን ይቀይራል ይላሉ። እነዚህ ሴንስ ኦፍ ወርዝ ወይም ለራስ ዋጋ መስጠት፣ ሜንታል ስትሬንግዝ አእምሮዊ ጥንካሬ፣ ካሬጅ ወይም ድፍረት፣ ሰልፍ ሬስፔክት ራስን ማክበር፣ እነዚህ አካልን ለውጥ ሲያመጣ አብረው የሚመጡ ናቸው። አጠቃላይ እንቅስቃሴ ከጀመራችሁ እና ከሰራችሁ አእምሯችሁ ሻርፕ ወይም ብሩህ ይሆናል። ልባችሁ ጠንካራ እየሆነ ይመጣል። ጡንቻችሁም ጠንካራ ኃይለኛ እየሆነ ይመጣል። መኝታችሁ ይስተካከላል። ስሜታችሁ ያድጋል። በራስ መተማመናችሁም ያድጋል። በሳምንት 3 ሰዓት በቋሚነት በመስራት ቃል በቃል የምነግርህ ረጅም ጊዜ ትኖራለህ፣ ደስተኛ ሆነ ትኖራለህ። እንቅስቃሴ ስትታይ ቆንጆ ብቻ ሆነ መታየት አይደለም፣ ኃይለኛ ትሆናለህ። በአካልም በአእምሮም ጠንካራ ትሆናለህ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ሙሉ ቪዲዮውን ገብታችሁን ማየት ይኖርባችኋል።
ስፖርት ሲጀምሩ በሰውነት ውስጥ ትክክለኛ የሚከሰተው ነገር ምን እንደሆነ ያውቃሉ? በመልኩ ወይም በአቋሙ ብቻ አይደለም፣ በጡንቻ ላይ፣ በአእምሮ ላይ፣ በልብ ላይ እና በህይወቱ ላይ ሁሉ ለውጥ ማምጣት ይችላሉ። ስፖርት ለአእምሮ እንደ አስተማሚ መድኃኒት ነው። እውነቱን ለመናገር ስፖርት የሚያደርገውን ሁሉ ለጤና የሚያደርግ መድኃኒት ቢኖር ከሁሉም በላይ ውድ መድኃኒት ይሆናል። እንግዲህ ስፖርት ለምን እንዲህ ጠቃሚ ነው? ዛሬ በትክክል ይህንን እናያለን። ሰላም፣ እንዴት ናችሁ የቻናል ቤተሰቦች? ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ተባበሩን። ቻናላችን እየታየ አይደለም ቪዲዮአችን። ዛሬ ስፖርት እንደ ኪስቶን ሃቢት the power of habit መጽሐፍ ውስጥ ቻርልስ ዱሪን ኪስቶን ሃቢት የሚለው ልምዶችን ይናገራል። እነዚህ ልምዶች በህይወት ላይ ለውጥ የሚያመጡ ናቸው። ስፖርት ከነዚህ ውስጥ አንዱ ነው። ስፖርት ሲጀምሩ ዲሲፕሊን ይጨምራል፣ ኃይልን ይጨምራል፣ ትኩረቱን ያሻሽላል፣ በራስ መተማመኑን ይጨምራል። ስፖርት ለአእምሮ ያለው ጥቅም ስፖርት ሲሰሩ ሰውነታችን አስፈላጊ ኬሚካሎችን ያመነጫል። እነዚህ ኬሚካሎች ዶፓሚን፣ ሴትሮም እና ኢንዶርፊን ይባላል፣ ወይም ብሬን ድራይቭ ኒውትሮኒክ ፋክት የሚባሉ ያመነጫል። እነዚህ ደግሞ ጭንቀትን መቀነስ፣ ደስታን በመጨመር፣ እንቅልፍን በማሻሻል፣ ትምህርትን እና የማስታወስ ችሎታን በማሻሻል ከፍተኛውን ድርሻ ይወጣሉ። ስፖርት ሲሰሩ ዶፓሚን ይጨምራል። ይህም እርስዎ እንዲሰሩ ያነሳሳል። ከስፖርት በኋላም የሚሰማው ኃይል እና መነሳሳት ይህ ነው። ሶስተኛው በአካል ላይ የሚያመጣው ለውጥ ነው። ስፖርት በተደጋጋሚ ሲሰሩ ሰዎች የሚዘነጉት እንቅስቃሴ በቀጥታ ክብደትን አይቀንስም። ስፖርት መስራት ጡንቻን ይገነባል። ጡንቻ በውስጡ ማይቶኮንድሪያ አለው። ማይቶኮንድሪያ ቀጭን ኃይለኛ ፕላንት የሚመስል በሴል ውስጥ ያለ ነው። ይሄ ደግሞ ስብን ለማቃጠል ፕሮቲን ኃይል እንዲያመነጭ ያደርጋል። ከ6 እስከ 8 ሳምንት በኋላ ቋሚ የአካል ብቃት እንቅስቃሴ ከሰሩ ማይቶኮንድሪያ በ50% ያድጋል። ይህ ማለት የተሻለ ኃይል ወይም ኤነርጂ፣ የተሻለ ብርታትና ጥንካሬ፣ አነስተኛ ድካም እንዲሰማዎት ያደርጋል። ከአንድ ወር በኋላ ጡንቻዎች ጠንካራ ይሆናሉ። ትልቅ ለውጥ ባይታይም ጥንካሬ ይሰማሃል በሰውነት ውስጥ። በእረፍት ሰዓትም ጡንቻዎች ብዙ ካሎሪ ያቃጥላሉ። ከፋት ይልቅ በእረፍት ሰዓት ብዙ ካሎሪን ያቃጥላሉ። ስድስተኛ ከ6 ወር በኋላ ቋሚ እንቅስቃሴ ወይም ስፖርት ካርዲዮ ኤክሰርሳይዝን ከተሰራ VO2 ማክስ ወይም በ20% ሊጨምር ይችላል። VO ማክስ እንዴት ኦክሲጅን ሰውነታችን እንደሚጠቀም የሚለካ ነው። ትልቅ VO ማክስ ማለት በፍጥነት መሮጥ፣ ረጅም ሰዓት መሮጥ እና አነስተኛ ድካም ይሰማል። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጉትን እንዳትረሱ። 1 ማይል በ10 ደቂቃ ከሮጣችሁ 20% ለውጥ አለ ማለት ነው። 1.2 ማይል ፐርሰንት በ10 ደቂቃ ወይም 1 ማይል በ8 ደቂቃ ከሮጣችሁ it is massive improvement አሪፍ ለውጥ አለ ማለት። ልባችሁ ጠንካራና በመጠኑ እያደገ ነው። ጠንካራ ልብ ብዙ ደም ይረጫል፣ የልብ በሽታንና የልብ ጥቃትን ይቀንሳል፣ ብዙ ስራ ያለ ድካም እንድትሰሩ ይረዳል። እንቅስቃሴ በአጠቃላይ የህይወት ሞተራችሁን ያጠነክራል። እንቅልፍ፣ ጭንቀትና በራስ መተማመን እንቅስቃሴ ወይም ስፖርት እንቅልፍን ያሳድጋል። የመኝታችን ሁኔታ ለምን? ምክንያቱም ጭንቀትን ይቀንሳል፣ ድብርትን ይቀንሳል። ሬዚስታንስ ባዮሎጂካል ክሎክ ወይም ሰርካዲያን ሪትም የምንለው የመረጋጋት ሆርሞን እንዲረቀቅ ያደርጋል። የተሻለ መኝታ ማለት ደግሞ የተሻለ ስሜት፣ የተሻለ ምርታማነት፣ ጥሩ ጤና ማለት ነው። በቂ እንቅልፍ የምናገኝ ከሆነ ወደ ራስ መተማመን ስንመጣ እንቅስቃሴ ስንሰራ ከበፊቱ የሚታይ ለውጥ ይፈጠራል። በራስ መኩራት ትጀምራለህ። ልክ እንደዚህ ይሰማል። ለራሴ ጥሩ ነገር ማድረግ እችላለሁ። ለብቻህ በራስ መተማመን ትገነባለህ። አካልህ ለውጥ ሲያመጣ ስታይ ኮንፊደንስህ ጣራ ይነካል። አብዛኛው ሰው እንቅስቃሴ ሙሉ ለሙሉ ማይንድ ሴትን ይቀይራል ይላሉ። እነዚህ ሴንስ ኦፍ ወርዝ ወይም ለራስ ዋጋ መስጠት፣ ሜንታል ስትሬንግዝ አእምሮዊ ጥንካሬ፣ ካሬጅ ወይም ድፍረት፣ ሰልፍ ሬስፔክት ራስን ማክበር፣ እነዚህ አካልን ለውጥ ሲያመጣ አብረው የሚመጡ ናቸው። አጠቃላይ እንቅስቃሴ ከጀመራችሁ እና ከሰራችሁ አእምሯችሁ ሻርፕ ወይም ብሩህ ይሆናል። ልባችሁ ጠንካራ እየሆነ ይመጣል። ጡንቻችሁም ጠንካራ ኃይለኛ እየሆነ ይመጣል። መኝታችሁ ይስተካከላል። ስሜታችሁ ያድጋል። በራስ መተማመናችሁም ያድጋል። በሳምንት 3 ሰዓት በቋሚነት በመስራት ቃል በቃል የምነግርህ ረጅም ጊዜ ትኖራለህ፣ ደስተኛ ሆነ ትኖራለህ። እንቅስቃሴ ስትታይ ቆንጆ ብቻ ሆነ መታየት አይደለም፣ ኃይለኛ ትሆናለህ። በአካልም በአእምሮም ጠንካራ ትሆናለህ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ሙሉ ቪዲዮውን ገብታችሁን ማየት ይኖርባችኋል።